ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናል ቤተሰቦች፣ ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የማሳያችሁ አማርኛ አረፍተ ነገር ይሆናል። ረዘም ያሉ አረፍተ ነገሮችን ለጀማሪ ተማሪዎች አብረን እንለማመዳለን። ይዤላችሁ መጥቻለሁ። ከኔ ጋር አብራችሁ ተለማመዱ፣ አንብቡ፣ ደብተር ላይ ጻፉ ማለት ነው። በዚህ በጥቁር የጻፉትንና በቀይ የጻፉትን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ ያነበባችሁ እንዴት እንደማነብ ተከታተሉ ማለት ነው። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆዩ። ኦኬ፣ መጀመሪያ በጥቁር የጻፉትን አነብላችኋለሁ። እራት አብረን እንብላ እራት አብረን እንብላ የሚል አረፍተ ነገር አነበብኩላችሁ ማለት ነው። እራት የምትለዋ 3 ፊደል ነች። አብረን የሚለው 4፣ እንብላ የሚለውም 4። ስፔስ እና ክፍተቱን እየጠበቃችሁ እንደዚህ ልክ እንደኔ እንደማነብ አድርጋችሁ ታነባላችሁ ማለት ነው። እራት አብረን እንብላ ይላል ማለት ነው። እራት አብረን እንብላ የሚል አረፍተ ነገር ተለማመድን ማለት ነው። ቀጥሎ ደግሞ መጽሐፍ ማንበብ የዘወትር ልምዴ ነው። ልክ እኔ አሁን ቆጥሬ የማነብላችሁ እኔን ተከትላችሁ እናንተ እንደተለምዱበት በማሰብ ስለሆነ ልክ እኔ እንደማነብ አድርጋችሁ ታነባላችሁ ማለት ነው። በተለይ ጀማሪ ከሆናችሁ መጽሐፍ መጀመሪያው ማለት ነው። ከዛ ማንበብ፣ ከዛ የዘወትር፣ ከዛ ልምዴ፣ ከዛ ነው። በአንድ ላይ መጽሐፍ ማንበብ የዘወትር ልምዴ ነው ብላችሁ ታነቡታላችሁ። ደጋግማችሁ እንደዚህ ትጠሩታላችሁ ማለት ነው። መጽሐፍ ማንበብ የዘወትር ልምዴ ነው ይላል ማለት ነው። ኦኬ፣ ቀጥሎ ደግሞ ዛሬ ጠዋት በማለዳ ተነሳሁ። ዛሬ የመጀመሪያው ጠዋት በማለዳ ተነሳሁ ይላል ማለት ነው። ዛሬ ብቻዋን ታነባላችሁ 2 ፊደል፣ ጠዋት ቀጥላችሁ በማለዳ ከዛ ተነሳሁ። እንደዚህ ነው የምታነቡት። ረጅም ጽሑፍ ስታነቡ በአንድ ላይ ዛሬ ጠዋት በማለዳ ተነሳሁ የሚል አረፍተ ነገር ተለማመድን ማለት ነው። ኦኬ፣ እንቀጥል። ቀጥሎ ያለው ደግሞ ቡና መጠጣት እፈልጋለሁ። ቡና መጀመሪያው፣ ከዛ መጠጣት፣ ከዛ እፈልጋለሁ የሚል አረፍተ ነገር አነበብን ማለት ነው። ቡና የምትለዋ 2 ፊደል ነች። ከዛ መጠጣት፣ ከዛ እፈልጋለሁ። በአንድ ላይ ቡና መጠጣት እፈልጋለሁ ይላል ማለት ነው። ቡና መጠጣት እፈልጋለሁ ይላል። እንደዘርጋችሁ ታነባላችሁ ማለት ነው። ቀጥሎ ደግሞ በስልክ ከጓደኛዬ ጋር ተነጋገርን። በስልክ እስከዚህ ታነባላችሁ። ከጓደኛዬ እስከዚህ ጋር ትለዋን ብቻዋን ተነጋገርን። በአንድ ላይ በስልክ ከጓደኛዬ ጋር ተነጋገርን የሚል አረፍተ ነገር አነበብን ማለት ነው። እንደዚህ አድርጋችሁ ታነባላችሁ። በጣም ቀላል ነው። እየተከተላችሁ ካነበባችሁ ትለምዳላችሁ ማለት ነው። ኦኬ፣ ቀጥሎ ደግሞ ቁርሴን በልቼ ወደ ስራ ሄድኩ። ቁርሴን እስከዚህ በልቼ ወደ ስራ ሄድኩ ይላል ማለት ነው። በአንድ ላይ ቁርሴን በልቼ ወደ ስራ ሄድኩ ይላል ማለት ነው። ቁርሴን በልቼ ወደ ስራ ሄድኩ የሚል አረፍተ ነገር አነበብን ማለት ነው። ኦኬ፣ ቀጥሎ ደግሞ መጨረሻ ላይ ያለው የአየሩ ሁኔታ
ዛሬ በጣም ደስ ይላል ማለት ነው። የአየሩ ሁኔታ ዛሬ በጣም ደስ ይላል። ስታነቡ ልክ እንደዛ አድርጋችሁ ማንበብ ትችላላችሁ። የአየሩ ሁኔታ ዛሬ በጣም ደስ ይላል ብላችሁ ታነባላችሁ ማለት ነው። በጣም ቀላል ነው። እንደዚህ እያደረጋችሁ ከኔ ጋር አብራችሁ ትለማመዳላችሁ ማለት ነው። ኦኬ፣ አሁን ደግሜ አንዴ ላንብብላችሁ፣ እኔ ጋር አብራችሁ አንብቡ ማለት ነው። መጀመሪያ ላይ ያለው እራት አብረን እንብላ የሚል ነው። ከዛ መጽሐፍ ማንበብ የዘወትር ልምዴ ነው ቀጥሎ ያለው። ከዛ ዛሬ ጠዋት ማለዳ ተነሳው ይላል። ከዛ ቡና መጠጣት እፈልጋለሁ ይላል። ከዛ በስልክ ከጓደኛዬ ጋር ተነጋገርን ይላል። ከዛ ቁርሴን በልቼ ወደ ስራ ሄድኩ ይላል። መጨረሻ ያለው የአየሩ ሁኔታ ዛሬ በጣም ደስ ይላል የሚሉ የተለያዩ አረፍተ ነገሮችን ቃላት ማንበብ የሌላላችሁ ተማሪዎች ይመቻችኋል ብዬ ባሰብኩት መንገድ ሰርችላችኋለሁ። በደንብ አድርጋችሁ አንብቡ ማለት ነው። አሁን ደግሞ የምናነበው በቀይ የተጻፈውን እዚህ ላይ ይሆናል። ይህንን እናነባለን ማለት ነው። መጀመሪያው ልብሴን አጥቤ አሰጣሁ። ልብሴን እስከዚህ አጥቤ ከዛ አሰጣሁ። በአንድ ላይ ልብሴን አጥቤ አሰጣሁ የሚል አረፍተ ነገር ይሆናል ማለት ነው። ልብሴን አጥቤ አሰጣሁ ይላል። እንደዛ አድርጋችሁ ታነባላችሁ ማለት ነው። ቀጥሎ ደግሞ ገበያ ሂጄ አትክልት ገዛሁ። ገበያ መጀመሪያ ሂጄ ከዛ አትክልት ከዛ ገዛሁ ይላል ማለት ነው። በአንድ ላይ ገበያ ሂጄ አትክልት ገዛሁ የሚል አረፍተ ነገር አነበብን ማለት ነው። ገበያ ሂጄ አትክልት ገዛሁ ይላል። ከዛ ቀጥሎ ደግሞ እናቴን በጣም እወዳታለሁ። እናቴን በጣም እወዳታለሁ ይላል ማለት ነው። እናቴን ከዛ በጣም ከዛ እወዳታለሁ። በአንድ ላይ እናቴን በጣም እወዳታለሁ ፈጠን ብላችሁ ስታነቡት ማለት ነው። እዚህ አድርጋችሁ ማንበብ ትችላላችሁ ማለት ነው። በመቀጠል በሰዓቱ መገኘት ትልቅ ትህትና ነው። በሰዓቱ መገኘት ትልቅ ትህትና ነው የሚሉ አረፍተ ነገሮችን አነበብን። በሰዓቱ ከዛ መገኘት ከዛ ትልቅ ከዛ ትህትና ከዛ ነው። በአንድ ላይ በሰዓቱ መገኘት ትልቅ ትህትና ነው የሚሉ አረፍተ ነገሮችን አነበብን ማለት ነው። ኦኬ፣ ቀጥሎ ልጆች በደስታ እየሮጡ ነው ይላል ማለት ነው። ልጆች በደስታ እየሮጡ ነው የሚል አረፍተ ነገር አነበብን ማለት ነው። ልጆች ከዛ በደስታ ከዛ እየሮጡ ከዛ ነው የሚል አረፍተ ነገር አነበብን ማለት ነው። ኦኬ፣ ቀጥሎ ደግሞ ታላቅ እህቴ ሐኪም ናት። ታላቅ ከዛ እህቴ ከዛ ሐኪም ከዛ ናት። ታላቅ እህቴ ሐኪም ናት ብላችሁ ታነባላችሁ ማለት ነው። ታላቅ እህቴ ሐኪም ናት ብላችሁ ታነባላችሁ ማለት ነው። መጨረሻ ላይ ወንድሜ ትምህርት ቤት ሄደ። ወንድሜ ትምህርት ቤት ሄደ ብላችሁ ታነባላችሁ ማለት ነው። ወንድሜ የምትለዋ ወን የነን የደን የመን ፊደል፣ ትምህርት የሚለው ደግሞ የተየመ የሀየረ የተን ፊደል፣ ቤት የምትለዋ በእናተ ከዛ ሄደ። ወንድሜ ትምህርት ቤት ሄደ ብላችሁ ታነባላችሁ ማለት ነው። እንዲያርጋችሁ መለማመድ በጣም ቀላል ነው። እንዲያርጋችሁ ከኔ ጋር ብትለማመዱ አማርኛ በቀላል መንገድ ማወቅ ትችላላችሁ ማለት ነው። እስቲ አሁን ደግሜ ላንብብላችሁና እንጨርሳለን። ልብሴን አጥቤ አሰጣሁ የመጀመሪያው ማለት ነው። ከዛ ገበያ ሂጄ አትክልት ገዛሁ ይላል። ከዛ ቀጥሎ ደግሞ እናቴን በጣም እወዳታለሁ ይላል። ከዛ በሰዓቱ መገኘት ትልቅ ትህትና ነው። ከዛ ልጆቼ በደስታ እየሮጡ ነው። ከዛ ታላቅ እህቴ ሐኪም ናት። ከዛ ወንድሜ ትምህርት ቤት ሄደ የሚሉ የተለያዩ
አረፍተ ነገሮችን አንብቤላችኋለሁ። ከተመቻችሁ ላይክ፣ ሸር በማድረግ በቪዲዮ ሲደርሳችሁ እየገባችሁ ተማሩበት። ሌሎች እንዲማሩበት ደግሞ ሸር እያደርጋችሁ ተከታተሉ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ነው። ቻው።